እዚህ አንድ አስገራሚ ሐዲስ አለ ኢማሙ አሕመድ ረሂመሁላህ የዘገቡት ሐዲስ ነው عن أنس بن مالك عن النبي صلى الله عليه وسلم قال لما خلق الله الأرض جعل التميج الله مدرن في فترات ጊዜ መንቀዋል ጀመረች መናወጥ ቀጥ ብላ መቆም አልቻለችም فخلق الجبال فألقاها عليها فاستقرت ተራራዎችን አመጣና አላዋ ላይ ጣል ጣል አደረገ ከዛ በኋላ ተረጋጋች فتعجبت الملائكة من خلق الجبال ملائكዎች ስለ ተራራዎች አፈጣጠር በጣም ተገረሙ እቺን መሬትን ቀጥ አድርገው ያዙ አይደል እነዚህ خلቆች ብለው فقالت يا ربي فهل من خلقك شيء أشد من الجبال ከተራራዎች የበለጠ ብርቱ ፍጡር አለ ጌታችን አሉ قال نعم الحديد አለ ብረት አለኝ አላቸው قال يا رب فهل من خلقك شيء أشد من الحديد كفتركو نجر كبرت يبلت برتو على تنكرة قال نعم النار سات علتني على قال فهل من خلقك قالت يا رب فهل من خلقك شيء أشد من النار كسات السبلت تعلوي أو علن نفاس يبالها لا يا ربي ከሳት የበለጠ አለ ወይ ሲሉ አዎ አለ ውሃ አላቸው نعم الماء كوهاس يبرت አለ ወይ قال نعم الريح قال يا ربي فهل من خلقك شيء أشد من الريح قال نعم ابن آدم ከነፋስ የበለጠ ብርቱ ደግሞ ሰው አለ ከደካማነቱ ጋር ብርቱ ነው يتصدق بيمينه يخفيها من شماله በቀኝ እጁ የሰደቀውን ከግራ እጁ ይደብቃል ኢኽላሱ ላይ በጣም ብርቱ የሆኑ ሰዎች አሉ ለማለት ነው ይሄ ብዙ ዕብራ ያለው ሐዲስ ስለሆነ ነው ቆም ያልኩት ሰማያትና ምድርን በዚህ መልኩ ፈጠረ ሰማያትን እንግዲህ ከነከወርቶቿ ከነጉነቷ ከነውበቷ ገለጸ ምድርን ደግሞ ካሉ አተክሎች ጋር ተገለጸ በኋላ ይሄ ሁሉ የተሰጠው ተራራዎችንም ካለ በኋላ መታዓለኩም ለእናንተ ጥቅም ሲባል ነው ለእናንተ አገልግሎት የተሰጠ ነገር ነው ከምድር ውሃ እንዲፈልቅ ተክሎቿ እንዲወጡ ጅረቶች እንዲፈሱ አዝመራዎች እንዲበቅሉ ፍሬዎች እንዲወጡ ያደረገው እንዳትናወጥ ተራራ የተከለው ይሄን ሁሉ ያደረገው ለእናንተ እንዲያገለግል ነው አለ እንዴ ምን ያህል ነው አላህ ይሄን የሰው ልጅ ተንከባከበው